በሚመጣበት ጊዜ ክፍሉ በመጥፎ ጠረን ችሎቱ ማለት ነው በጣም ይናወጣል። ረማችሁ ጠፍቻለሁ። እስቲ የጠፋሁበትን አንዴ ችሎት ገጠመኝ ላውጋችሁ። ፍርድ ቤት ያው ከፍተኛ ፍርድ ቤት ላይ ነውና 3 ሆነን እያስቻለ ነበረ። ችሎቱ ምንድነው ከሳሽ ያቀረበው የጉዳት ካሳ ይከፈለኝ ነው። ምክንያቱም መራቢያ አካሉ ላይ በተከሳሽ ማለትም በአሰሪ ድብደባ ደርሶብኝ ተጎድቻለሁና የጉዳት ካሳ ይከፈለኝ የሚል ክርክር ነበር ክርክሩ። እና ተከሳሽም ይቀርባል ይክዳል ማለት ነው። አይ ምንም አይነት ጉዳት አላደረስኩበትም እንድችም አልነካውትም ይላል። ግን የሚገርማችሁ እሱ በሚገባ ጊዜ ክፍሉ ይናወጣል ማለት ነው። ከሳሽ ምንድነው ይሄ ነገር እንላለን። አንድም እናዝናለን፣ ምክንያቱም ሰዎች ነን አይደለም። ተጎዳው ብሎ ሰው ሲመጣ በዛ ላይ እንደዛ አይነት ጠረን እስኪያወጣ ድረስ ጉዳት ደርሶበት አለማዘን አንችልም፣ በጣም እናዝናለን። እና ግን ግራም ደግሞ ይገባናል። ምንድነው ይሄ ነገር ለምን አትታከሙም? ከኪሳችን ሁሉ ገንዘብ አውጥተን ልናሳክመው ሁሉ ፍላጎት አለን። እዛ ያለን ዳኞች ያው አንዳንድ ሁኔታዎች ይዘው ነው፣ ግን እንደ ሰውኛ እንደዛ እናስባለን፣ እንነጋገራለን። እሱ ሲወጣና ምንድነው ግን እንደዚህ ጠረን ምናምን እያልን ስንል ያው መራቢያ አካሉ ላይ ቆስሎ ቁስሉ ባለመታከሙ የመጣ እንደሆነ ነው የሚናገረው ማለት ነው። እና በጣም እናዝናለን። በቃ ተጽዕኖ አድርጎብናል፣ ሳይድ አድርገናል። እንዴት እንደዚህ የሰው ልጅ ይደበደባል አይነት ነገር ይላል ማለት ነው። ግን ተከሳሽ ቀርቦ ደግሞ ክዷል። በፍጹም ውሸት ነው እና የተከበረው ችሎት ይታይልኝ፣ እኔ መታየት አለበት። አለዚያ የሕክምና ማስረጃ ባላቀረበበት የሕክምና ማስረጃ ለምን አታቀርቡም ሲባል ደግሞ አቅም እንደሌለውና ሆስፒታል እንዳልሄደ ነው የሚናገረው። ግን ጉዳት ደርሷል ይላል። ሽታው ደግሞ እንዳልኳቸው የቁስል ነገር ሽታ አለ፣ ጉዳት አልደረሰም ለማለትም የሚያስችል ነገር አይደለም። በኋላ ላይ አንዱ ከመሀል ዳኛ ለምን አናይም አለ። በቃ ሕክምና ሲባልም አላመጣም አቅም የለኝም ካለ ማስረጃም የሌለው ከሆነ እንትን ማለት አለበት። የሰው ምስክር ሁሉ እንትን አልቆጠረም እና እዛ ይሰራ እንደነበረ ነው የሚያውቁት ምስክሮች የተጠቀሱት። እዛ ይሰራ እንደነበረ ጠቅሷል። አዎ አልጠቀሰም። ክፍተት አለ፣ የማስረጃ ክፍተት አለው እና ያንን አካሉ የቆሰሉን አካሉ ብቻ ነው ይዞ ክስ አቅርቦ እየተከራከረ የነበረው። ከዛ ተከሳሽ እንደዛ ስላለ ለምን አይታይም ማለት ችሎቱ በቃ መታየት አለበታል። እኔ አንድ ሴት 2 ዳኞች ወንዶች ናቸውና ለምን አናየው ይታይ ተባለ ማለት ነው። ከዛ እኔ ያው እንደዚህ ብዬ ቢሆን ያለው ብዬ ውሸቴ ነው። ያው እኔ ያው ሴት ስለሆንኩኝ እቺ አልደፍርም እዛ ቆሜ ለማየት ብዬ እኔ ልወጣ ላይም ብዬ ማለት ነው። እንግዲህ የስነ ምግባር ህጉ የሚፍቀድ አይፍቀድ እርግጠኛ ባልሆንም እኔ ከበደኝና እኔ ደጅ ሆናለሁ አልኳቸው ማለት ነው። ሁለቱ ያው ለማየት እንትን አሉ፣ ተስማሙና ግባ ተባለ። ያው ሰው ሱሪውን እዛ ችሎት ላይ አጋጣሚ ችሎቱ ሌላ ታዳሚ አልነበረም፣ እሱ ብቻ ነው ያለው። እኛ የምናስችልበት ችሎትም ነው ቢሮአችንም ነው፣ ሌላ ቢሮ የለንም እና ተሰዓት የቢሮ ስራ ነው የምንሰራበት። ጧት ደግሞ ችሎት የምናስችልበት ተሰዓት ነው እንትን እያለ ያለው የሱ ኬዝ ያለው። ሱሪን አውልቅ ተባለ። ሱሪውን ሲያወልቅ የመራቢያ አካሉ ላይ ላስኬት ተጠቅልሏል እና በስማም በቃ ችሎቱ ተናወጠ። በጣም ከባድ የሆነ ነገር ማለት ነው። መቻል አይቻልም፣ ከባድ ነው በጣም። ከዛ ላስኬቱንም ፍታ ተባለ። ላስኬቱን በሚፈታበት ጊዜ የሆነ ባዕድ ነገር የቆየ ነገር ምናምን ነው ላይ ያለውና ለካ ያ ነው እንትን የሚለው ጠረኑ የመጣውና ምንድነው ተባለ። ያው ያስታውቃል አይደለ? ቁስል ያስታውቃል። ሌላ ነገር ሲሆን ደግሞ ባዕድ ነገሩ ይታያልና ምንድነው ተባለ። በቃ ደነገ እዛ ድረስ ይሄዳሉ ብሎ አላሰበም ማለት ነው። ከዛ አይ በቃ በእርግጥም ደብድቦኛልና በቃ መቶኛል፣ ነገር ግን ይሄ ግን ስጋ ነው። ለካ እንደዛ ችሎቱን ያውዱ የነበረው መጥፎ ጠረኑ ሰውነቱ ላይ ባዕድ ስጋ አድርጎ ነው ችሎቱን ሲያሳስት የነበረው ማለት ነውና ያው ችሎቱን በጣም እንትን አለ። ችሎት በመድፈር ችሎት በማሳሳት በሚልም እንዲቀጣ ተደረገ ማለት ነውና ያየው የሰው ልጅ ምን ያህል በተንኮል ገንዘብም ለማግኘት ሌሎችንም ለመወንጀል ምን ያህል ድረስ ሊሄድ እንደሚችል ያየሁት ልምድና ያካፈልኳቸው። ስለምትከታተሉ በጣም አመሰግናለሁ። መልካም ሰንበት ይሁንላችሁ።